የኔ አባት አብሮ አደግ ያማን ስለጋበዝክልኝ አመሰግናለሁ። እሺ Edu! ምን እንደማደርግ ግራ ገብቶኝ ነው። ለምን አምቡላንስ ጋር ደውልም? እውነትሽ ነው። አይዞሽ እናቴ፣ የዋህነት አምላክ እግዚአብሔር ይጠብቅሻል። ምንቶኝብኝ እናቴ፣ አይዞሽ እናቴ። ቆይ እንደው ውሃ ነገር ላምጣልሽ፣ እዚህ ጋር ደግፍ። አይዞሽ እናቴ፣ አይዞሽ። አንሳው በቃ አንሳው። ሄሎ መድኃኒቱን ሰጧት እኮ። አዎ በጣም ደክማለች፣ በጣም አሟታል። ቆይ ግን አትሞትም አይደል? አዎ እሱማ እፈልጋለሁ፣ ግን ደግሞ እንደዚህ ቶሎ እንዲፈጠን አልፈልግማ። እሺ በቃ እጠነቀቃለሁ። ነው እዛ ተቆርክበት? አይ እንዲሁ ዝም ብዬ ነው። እሱንም እንደ ሮሰን ከዛሬ በፊት የምታውቀው መስሎ ነው? እንደዛ ነገር። ሄቭ የሮሰንን ግን አልተሳሳትኩ። ከዚህ በፊት መናፈሻ ውስጥ የካፕሎችን ፎቶ ሳነሳ እሷንም አብሬ አንስቻታለሁ። ጥሩ ነው። እሱ ነው የምታውቀው ከመሰለ? አዎ፣ ግን ደግሞ ልክ ላልሆንም እችላለሁ። የሰው መገናኛው አይታወቅም። አንተም እኮ ትክክል ልትሆን ትችላለህ። አሁንማ ነፃነትን አውጃል። በል እየጠጣክ። ይኸውልሽ ሄቭ፣ ከድሮም ጀምሮ በውሳኔዎቼ ላይ ማንንም ጣልቃ ማስገባት እንደማልፈልግ በደንብ ታውቂያለሽ። አውቃለሁ። ሄቭ፣ ምንድን ነው? አንድ ጥያቄ ልጠይቅሽ እስኪ። በትዳርሽ ግን ደስተኛ ነሽ? ለምን ጠየቅከኝ? ደስተኛ ስላልመሰልሽ። ግምት ካልተሳካ? ገምቼ አይደለም፣ የአብሮ አደጌን ስሜት ፊቷ ላይ አንብቤ እንጂ። ከመቼ ጀምሮ ነው ደግሞ አንተ የሌላውን ሰው ስሜት ማንበብ የጀመርከው? ህይወት የማያስለምደው እድሜ የማያስተምረው እኮ የለም። አብሮ ያላደገ አስተዋይነት እንዲህ በቶሎ ይመጣል ብዬ አስቤ አላውቅም። አዎ አንቺ ልክ ነሽ፣ አልተለወጥኩ ይሆናል። ግን አሁን ጥያቄን ብቻ በቀጥተኛ መንገድ መልሽልኝ። በትዳርሽ ደስተኛ ነሽ? አዎ ነኝ። ይሄን ፈገግታን በደንብ ነው የማውቀው። ተሳስተን ቢሆን ስለ ትዳሬ ምንም ነገር እንድጠይቀኝ አልፈልግም። ባቲን በሰው ጉዳይ ውስጥ መግባት ትቻለሁ። ነገር ግን እምነትሽን በልክ አድርጊው። በዙሪያሽ ያሉትን ሰዎች በሙሉ ያቸው። ሰው ማመንሽ ገደብ ይኖረው። ራስሽን ጠብቂ። እሺ። ምንድን ነው? እና ይሄ ፊት ምን ነው? የኮነሬልን ፊት እያየሁ መሰለኝ ነው። አንቺ ማለት ነበር። ምን ዋጋ አለው?
በቃ ዶክተሮቹ ማናገር አለበት። እኔ እናግራቸዋለሁ። እና ምን አሉሽ? የምግብ መመረዝ ነው ማለት ከኛ የተለየ አልበላችም? እንዴት? ምናልባት ምግቡ አልተስማማት ይሆናል፣ ወይም ደግሞ መጠጡ። የጠጣችው አማን ያመጣው መጠጥ ነው። አሁን ይህ አጉል ጥርጣሬ ምን ያደርጋል አባቴ? እና ታዲያ ምን ሆነች ይባላል? እኔ የምለው ግን እርጉዝ እንደነበረች ታውቃለህ? ምን ነበረች እንዴ? ይመስለኛል። የሆነች እኮ ኦልዲስ ነገር ናት። ለእኛም ነግራን ቢሆን እኮ እኛ የምንንከባከባት ነበር። እና ልጁ እንዴት ነው? ቆይ አንተ ሰው ግን ያማሃል እንዴ? ነው ተናውራ ምንድን ነው? ቆይ ምንድን ነው እንደዚህ የሚያወዛግበው? አደር ሐኪሞቹ ሁሉን ነገር ሲያደርጉላት አድሯል አይደል? እጥበቱንም ጭምር አለቀ በቃ። ቆይ ምን ለማለት እየሞከርሽ ነው? እሺ ግልጹ ልንገርህ፣ ከሷ ልጅ መውለድ ትፈልጋለህ? ኧረ በጭራሽ። ያው ከሆነ አይቀር ብዬ ነው እንጂ ደግሞ ታውቂያለሽ ለልጅ ያለኝ ፍቅር። እሱን እኮ አውቃለሁ፣ ግን ደግሞ ለመበቀል ካሴርንባት ሴት ልጅ ወልደህ ማየት ለእኔ ትልቅ ነው። ምንድን ነው? አባቷ ነው ደውሎ። እንዳታነሳው። ለምን? ለእኛ ጠላት እሷ ብቻ ሳትሆን ቤተሰቧም ጭምር ነው። ስለዚህ በደንብ መጨነቅ አለባቸው። ያለኛ ትልቅ ስኬት። ደጋግመው ይደውሉ፣ ይጨነቁ። ከዛ በኋላ ታነሳዋለህ፣ ተዋሻቸዋለህ፣ አለቀ። እውነቱን ቢያውቁ ምን ችግር አለው? ኧረ እባክህ። ከዛ በኋላ የመጀመሪያዎቹ ተጠርጣሪዎች እኔ እናንተ እንሆናለን ማለት ነው። ይኸውልህ የህግ አካል ጆሮአቸውም ሆነ ሁሉ ነገራቸው እኛ ጋር ነው የሚሆነው። አሁንም እኮ ዶክተሮችን በገንዘብ ነው ዝም ያሰኘዋቸው። የማላውቀው የደበቅሽኝ ነገር እንዳለ እየተሰማኝ ነው። እኔ አልደበቅኩም፣ እርግጠኛ ሆኜ ልነግርህ ስለፈለኩ ብቻ ነው። ምንድን ነው እሱ? ሁሉንም ነገር ያደረገው አማን ነው። ምን? ለምን እሱ ይሄን ያደርገዋል? ያ አንተም እኮ ልክ ነህ፣ ግን ደግሞ ይሄን የማደርግበት በቂ ምክንያት አለኝ። ይኸውልህ አንደኛው ምክንያቴ ያለፈው ስህተቴን የማረምበት ነው። ሁለተኛው ለብዙ ጊዜ የምመኘውን ነገር በማድረጌ እጅግ ትልቅ ደስታ ይሰማኛል። ዋነኛውና ትልቁ ግን ከፎቶ ባለሙያነት ባሻገር የፊልም ኢንዱስትሪ ውስጥ ትልቅ አሻራ ይመጣል እፈልጋለሁ። ይህን ለማድረግ ደግሞ ምቹ ጊዜ አሁን ነው። አንዴ ልደውልልህ፣ አስቸኳይ ስልክ ገብቶብኝ ነው። አዎ ባነሩ ልኬልሃለሁ፣ እየውና በዛው እናወራበታለን። እሺ እሺ። ሄሎ ጋሼ። እሱን እኔም ጠርጥሬያለሁ። እሷም ስታየው በፍቅር አይደል ነው የምታየው። እሱም እያስመሰለ እንደሆነ ከእንቅስቃሴዎቹ በደንብ ያስታውቃል። በትክክል ግን እኔ ያልገባኝ ምግቧን በምን ሰዓት መረዘው ነው?
ምግቧን ሳይሆን መጠጧን የመረዘው። ጊዜው ደግሞ እኔ እናንተ ውጪ ስናወራ የነበረ ሰዓት እሷ ኪችን የነበረች ሰዓት ነው የሚሆነው። አዎ ትክክል ነሽ። እኛ ስንገባ እሱ ተጣድፎ ወጣ። እሺ አሁን ምንድን ነው ማድረግ ያለብን? የእሱ ፍላጎት እኛም ማስጠመድ ነው። ያ ደግሞ አልተሳካለትም። ስለዚህ በድጋሚ ሄቨን ጋር እንዳይደርስ እኛ እናረቀዋለን። ለእኔ ደግሞ በግሌ ልጄ ገዳይ ነው፣ እበቀለዋለሁ። አንቺ አሪፍ እቅድ አውጪ፣ እናደቀዋለን። በቃ እኔ ገብቼ ልተውን። እቺ ጋድሚያ ስትነሳ ተጨንቄ ልታገኘኝ ይገባል። ይኸውልህ አባ፣ አንተ ለእኔ ልጅ አባት ብቻ ነው የምትሆነው። እሺ ጅል። በጭራሽ ምንም አታስብ። በጭራሽ አርቃት። በቻልኩት አቅም ከጎኗ ሆኜ ደግፋታለሁ። አዎ ደግሞ አንድ ያልነገርኩ ነገር አለ። የስራውን ነገር አስተካክዬ ጨርሼላታለሁ። እውነት የኔ ቆንጆ ነቃሽ። እኔ እኮ ዶክተሮቹን ላናግር ሂጄ ነው። ቆይ በቃ ዶክተሮቹን አናግሬ መጣሁ። እሺ ያው አንዴ መልሼ ልደውል። ነቅታለች። ኧረ እባክህ በቃ ሐኪሞቹን ላውራቸው። እሺ ይኸውልህ ግን ደግሞ እንደተባባልነው እሺ። አሁንም ማታ አገኝበታለሁ። እኔ ቆንጆ ጁስ አንጥቼልሻለሁ፣ ጠጪ። እሺ የእኔ አባት አመሰግናለሁ። አሁን ምን እየተሰማሽ ነው? ደህና ነሽ? ደህና ነኝ፣ ግን ትንሽ ድካም ነገር አለው። አይዞሽ የኔ ፍቅር። ወደ ስራ ግድ መሄድ ነበረብኝ። ሂድ። ኧረ ችግር የለውም ሂድ። እሺ አመሰግናለሁ። የሮሰን ትመጣለች። እሺ እሺ ሰላም ዋለልኝ። ሰላም ወይ። ሰላምን ያብዛልኝ። እውነት ደርሻለሁ። እንደውም ይሄው አየሁሽ። ምንድነው ትለኛለህ እንዴ? 5 ደቂቃ እኮ ነው ያስጠበቀኝ። ለዛች መሽገር እኮ ጁስ ላደርሱ። መሽገር መድኃኒትን ሰጠህ? የኛ ነው ዶክተሮች። ምን ተፈጥሮ ነው? ባለፈው ተናገርኳት ነገር አኮረፈች እንዴ እቺ ልጅ? ይቅር ብያለሁ ያለችኝ ከልቧ አይደለም ማለት ነው። ቆይ ግን ይቡ ከመቼ ጀምሮ ነው ማስመሰል የጀመረችው? ሳቃት እኮ እንዲህ አልነበረችም።
ሄሎ ወይ አማን እንዴት ነህ? ደህና ነኝ። አንቺ ግን በሰላም ነው? ምኑ? ስልኬ ማታነሽው ነው? እባክህ ሰሞኑን ትንሽ አሞኝ ሆስፒታል ነበርኩኝ። ሆስፒታል የሚያደርስ ነው? ኧረ ቀላል እኮ ነው። ኢቨን ነገሩን አታደባብሽው። ንገሪ፣ ምንድን ነው የሆንሽው? አላመመኝም አልኩ አይደል እንዴ? እኮ እሺ፣ አሁን ምን ሆነሽ ነው የታመምሽው? አሙ እባክህ እያስጨነቀኝ ነው። ረጋ በል በቃ። እሺ፣ አሁን ተረጋግቻለሁ። በጣም ተረጋግቻለሁ። አሁን ንገሪኝ። እሺ። የምግብ መመረዝ ነው። ምን? ቆይ አልገባኝም። የውጭ ምግብ ትመገቢያለሽ እንዴ? ኧረ አልመገብም። እሺ ቆይ እሺ፣ ታዲያ ፎቢያ ወይም ደግሞ የምግብ አለርጂክ ምናምን አለብሽ እንዴ? አይ አይመስለኝም። ዶክተሮቹ እንዳሉት ከሆነ አለርጂክ አይደለም፣ የምግብ መመረዝ ነው። ታዲያ እንዴት ነው የተመረዘ ምግብ ልትበይ ይቻልሽ? አላውቅም። ግን አሁን እንዴት ነሽ አንቺ? አሁን ደህና ነኝ፣ ተሽሎኛል። እና ጋሽ ያውቃል? ኧረ አያውቅም። እባክህ እንዳትነግረው፣ ደግሞ ይጨነቃል። እና እስከ መቼ ድረስ ትደብቂዋለሽ? ደህና ነኝ እኮ ተሽሎኛል። ለማንኛውም ራስሽን ጠብቂ። አቤል ማታ ሲመጣ ቤት መጥቼ እጠይቅሻለሁ። እሺ፣ ሰላም ዋል። አሜን። እግዚአብሔር ይመስገን። የሆነ ችግርም አለ። እንዴት የተመረዘ ምግብ ልትበላ ትችላለች እቺ ገገማ? አንድ ግልጽ ያልሆነልኝ ነገር አለ እዛ ቤት ውስጥ። አሪፍ ምሽት ነበር። በቃ አንዴ ካርድ ገዝቼ ለነገሩ ተመለሱ። እኔ መተህ ስላየኝ በጣም ደስ ብሎኛል። አመሰግናለሁ። አክብራችሁኝ ስለጠራችሁኝ ከልብ አመሰግናለሁ። ጥሩ፣ በቃ ትጥፋ፣ እንደዋወል። እሺ እንደዋወላለን። እኔ የምልሽ ቅድም ያነሳሁት ሀሳብ ስለማስብልሽ እንጂ ሌላ ምንም ሀሳብ ተንኮል በውስጤ እንደሌለ እንድታውቂ። ይኸውልህ ከዚህ በኋላ ስለኔ ትጨነቅ። ስለኔ የሚያስብልኝና የሚጨነቅልኝ ባል አለኝ። ደግሞ በዙሪያ ያሉትን ሰዎችንም ጥርጣሬውን ተዋቸው እንዴ፣ በልክ አድርገው እንጂ። ይኸውልህ ከዚህ በኋላ ደግሞ በዚህ ሀሳብ ብታነሳ እንጣላለን። እሺ አላንስ። ደህና ደር። ደህና ደር። ከኔ ጋር ከተለያየች ከሱ ጋር ከጀመረች እኮ ግን ገና 5 አመት ነው። ከኔ በላይ እሱ እንደሚያስብላት አሰበች ማለት ነው። ምን እየሆንኩ ነው ግን? ይሄ ስሜት የሚሰማኝ ቀንቼ ብቻ እንዳይሆን። አማን እያዩ እንዳላየ ከማለፍ ይሰውረን፣ ወንድ ልጅም ከማሳሳት ይሰውረን። አሜን። እሺ አጅሬው ወይ አጅሪት፣ ዛሬ እንዴት እዚህ ተገኘ? ይገርምሻል፣ ጥሎብኝ ውበት አድናቂ ነኝ። ቆንጆ ነገር በተገኘበት ሁሉ ይገኛል። እና እዚህ ምን አይነት ቆንጆ ተገኝቶ ነው የተገኘው? ለነገሩ ባይታይሽም አልፈርድብሽም። እኔ ውበትን የማይበት መንገድ ለብዙዎች አይታያቸውም። አልገባኝም። ውበት የእይታ ጉዳይ ይመስለኝ ነበር። እይታ እኮ ታዲያ ጥሩ ስሜት ያስፈልገዋል። በቆሻሻ መነጽር ውስጥ ጥሩ ነገር ለማየት እንደምንቸገረው ሁላ ስሜታችን ጥሩ ያልሆንን ሰዎችን በተሻለ መንገድ መረዳትም ሆነ ማየት ያስቸግረናል። እንግዲህ ሳጠቃልልልሽ ውበት እንደተመልካቹ። አንተ ግን በየቀኑ አዲስ ሰው እየሆንክብኝ ነው። ዛሬ ደግሞ የበለጠ ግራ አጋቢ ይሆናል። ቆይ ውበት እንደተመልካቹ ነው ብለህ ማለፍ ስትችል እንደዚህ አደባባይ ለምን ትዞራለህ? ቆይ ግን ለምን በወንድነት ድክመቱ አልገባበትም? በዛ ላይ ሄቨን የምትወደው ከሆነ በቅናት ጭርጭር ትላለች። ጥሩ ሀሳብ። ምን ነው? ምኑ? አይ በሀሳብ ሄድሽ፣ ከሀሳብሽ ደግሞ ሳቅሽ። ተመችቶኛል። ቆንጆ ነኝ አይደል? አዎ፣ መልክ ለክፉ አይሰጥም።
ግን እኔ ደግሞ ይበልጥ የተመቸኝ የሆነ አይገመቴ ነገር አለ። እሱማ እኮ እኔም ተመችተሽኛል። ኧረ እባክህ። በዛ ላይ ደግሞ ግልጸኝነትሽን በጣም ወድጄዋለሁ። ወዴት እየሄድክ ነው? እዚሁ ነኝ። ዝም ብዬ ዞር ዞር እያልኩ ነው። ለምን አብረን አንሄድም? ወዴት? ስትደርስ ታየው የለ እንዴ? የምትወስጂኝ ቦታ ላይ ቆንጆ ሴቶች አሉ እንዴ? እሱ እንግዲህ እንደ እይታ ይወሰናል። የኔ ውድ ጓደኛ እንዴት ነሽ? ቆየሽ እኮ። እስቲ ገርምሽ ማን እንደመጣ። አማን የሮሰን ስትመጣ አገኘኋትና አብሬያት ነበር። እንዴ እየተግደረደረ እምቢ ብሎ እኮ በመከራ ነው ይዤ የመጣሁት አይደል? መቼ አጣሁት? ተግደርዳሪ እኮ ነው። እንዴ አንቺ እኮ አታፍሪም። እስካሁን አልበላሽም አይደለ? በቃ ችግር የለውም። ቆንጆ ምግብ ሰርቼ አሁን እናበላሻለሁ። ምን እሷ ብቻ የሚበላ ነገር ከተገኘ እኔም አልጠላም። ችግር የለም። ጣት የሚያስቆረጥ ምግብ ሰርቼ ነው ማበላችሁ። መጣ ምንድን ነው እንደዚህ የምታፈጭው? ከዛ ወይስ ተቆርቁብሽ? ምን እያረክ ነው? ምን አረኩ? ከኤሮሰን ጋር እያረክ ያለው ነገር ነው። ከኤሮሰን ጋር ምን ጀመርኩ? ምንም አልጀመርኩ። እሺ በቃ ግን ደግሞ አንቺ መዋሸት አይቻልም። ከኤሮሰን ጋር የሆነ ነገር ልጀምር ነው። ደግሞ ማች እናደርጋለን። በአክላ ማስቀየሳት ሞክር። ሆን ብለን ያገኛት በአጋጣሚ አይደለም። ምን ለማድረግ? እዚህ ቤት ለመምጣት ነው። ስማርት እኮ ነሽ። ታዲያ ባለ ትዳር ቤት ብቻዬን አልመጣም። ምክንያቱን እየተጠቀምኩ ልምጣ እንጂ። ሁለተኛው ሸት ደግሞ ማች እናደርጋለን ያልከው። መቼም ደግሞ እሷ እንዳንተ አይነት ምርጫ ካደለችው። ምርጫዬን አስተካክላለሁ። ከሀገር ልጅ ጋር አብራ አትሰደድ የሚባለው ነገር ነው። ረሳሽኝ? ኧረ በጭራሽ። አንተንማ ከምረሳ ራሴን ብረሳ ይሻለኛል። እና ዝም ስትይ ነዋ። አይ ስራ ይዤ ነው። ምን እየሰራሽ? ምሳ። እዛ ነሽ እንዴ? አዎ እንግዳም አለ። ማን ነው እንግዳው? አማን ነው። ጭራሽ እኛ እግራችን ሲወጣ እየጠበቀ መምጣት ጀመረ። ኧረ እኔ ነኝ ይዤው የመጣሁት። ምን? ለምን? አይ ፈቅዳለኝ። በኋላ እንገናኝና እነግርሃለሁ። እሺ በቃ ቻው። እሺ እማጅን ጀነው እንዴት እየሄደልህ ነው? ተመስገን ጥሩ እየሄደ ነው። የማይዘልቅ ባል ቅንድብ ይስማል አሉ። አንተ እኔ ምን ቆይ ስታስቢው የማላዛልቅ ነው እንዴ መስልሽ? ማለት እንደዚህ ፈጠንጠን ስታርገው ግራ ገብቶኝ ነው። አየሽ አይደል? አሁንም በድሮ አይንሽ ነው የምታይ። ይሄው እንደጠበቃችሁት ባይሆንም ቆንጆ ነገር ይዤላችሁ መጥቻለሁ። እንዴ ምንድን ነው የተቆረፋችሁት? ምን ተፈጠረ? እኔ ባለትዳርና ጓደኛሞች መግባት አልወድም። ለማንኛውም ውሃ ይዤላችሁ ልምጣ፣ ያረጋጋችኋል። አንተ የምርና ምን ታቆርፋ? እና ቅቤ እየቀባሽኝ እንዳለሽ ነው እንደሚሰማሽ? በትንሹም ቢሆን መኮራረፋችሁ እንዴት እርካታን ይሰጣል።
ድክመታችሁን ሳቅ ደግሞ የበለጠ ነው ማባላችሁ። እሺ አትጩ፣ ይሰማል እኮ ቀስ በል። እንድጮህ የምታደርጊኝ እኮ አንቺ ነሽ። ይቅርታ። እሺ እኔ ልባቸውን እያደረሱ ይቅርታ ማለት አይዋጥልኝ። ቆይ ግን የሮሰን ተመችቼ ማለት ይሄን እንድትናገር ያደረገሽ ምን ነው እንዴ? አማን ማየት ባሪ ነው የምታሳየኝ። እኔ እኮ ያልኩ ከመወሰን በፊት እያት ነው ያልኩ። እንዴ ደግሞ የሚያስከፋ ከሆነ ይቅርታ፣ ሁለተኛ አይለመደኝም። ባይለመድሽ ይሻላል። ማንም ሰው በውሳኔ ጣልቃ ሲገባ እንደማልወድ ታውቂያለሽ። እሺ ወይ ከመቼ ጀምሮ ነው ልብ ውስጥ የገባችሁ? በሶስት ቀን ፈጠንኩ እንዴ? አዎ በጣም ፈጠንክ እንዴ። አንባረክብኝ እኮ። እንደዚህ ፈገግ ስትሉ እንዴት እንደምታምሩ። ይሄን ነው የሰጠኮችን ታላት። በመሀል ገብቼ ደማሚስ ሆነባችሁ አይደል የሚገባችሁ? ዛሬ ባንተ እጅ ነው ጎርሳው። እንዴ ምንድነው ደነገጣችሁ?